የኢራን ብሔራዊ ቡድን አሰልጣኝ የሆኑት አሚር ቡድናቸው በዓለም ዋንጫ ከፍተኛ ጫና እየደረሰበት እንደሆነ ገልጿል። በትናንትናው ዕለትም ከኒውዚላንድ ጋር በነበራቸው ጨዋታ ሁለት አቻ ተለያይተው በሰጡት ቃልም በአሁኑ ሰዓት ብሔራዊ ቡድናችን ከፍተኛ ጫና ውስጥ ይገኛልም ሲሉ ተደምጠው ነበር። ይባሱንም ደግሞ ዛሬ ምሽት አንድ አሳዛኝና ሰበር ዜና ከዚሁ ክለብ ተሰምቷል። እዚህ ጋር የምታዩት የኢራን ብሔራዊ ቡድን ተጫዋች የሆነው ማህዲ ቶርቤ ለቡድኖቹ ከተሰጠው የብዙ ጊዜ ቪዛ ማለትም መልቲፕል ኢንትሪ ቪዛ በተለየ በስህተት ለሱ የሲንግል ኢንትሪ ቪዛ ተሰጥቶታል። ታዲያ ይህን ተከትሎ ኢራን ከኒውዚላንድ ጋር ካደረገችው ጨዋታ በኋላ አገልግሎቱን አቋርጦ ቶርቤ ከቀሪ የቡድን አጋሮቹ ጋር ወደ ሜክሲኮ ወደሚገኘው ወደ ጊዜያዊ ካምፓቸው ተመልሷል። ይህን ተከትሎ ታዲያ በአሁኑ ወቅትም ኢራን ከቤልጅየም እና ከግብጽ ጋር ለምታደርገው ቀጣይ የምድብ ጨዋታ ወደ አሜሪካ ተመልሶ ይህን ጨዋታ እንዳያደርግም በአሜሪካ በኩል እገዳ ተጥሮበታል። ይሁንም እንጂ የኢራን እስላማዊ ሪፐብሊክ እግር ኳስ ፌዴሬሽን ቶርቤ መመለስን እንዲችል ከአሜሪካ ከፍተኛ ባለስልጣናት ጋርና እንዲሁም ደግሞ ከፊፋ ባለስልጣናት ጋር ንግግርና አስቸኳይ ድርድር እያደረገም ይገኛል።